ጤና ይስጥልኝ የቻናሌ ተከታታዮች የዕለቱን ዓለም አቀፍ መረጃዎችን ወደ እናንተ አደርሳለሁ። ወደ መጀመሪያው መረጃ ስናልፍ በቅርብ ጊዜ ወዲህ በኢትዮጵያ የተከሰተው አዲሱ ማርበርግ ቫይረስ ጋር ንክኪ ያላቸው ሰዎች 349 መድረሱን የጤና ሚኒስቴር ገልጿል። ወደ ሌላ መረጃ ስናልፍ 2 ሚሊዮን ዜጎች የሚኖሩባት አፍሪካዊቷ ጊኒ ምርጫ ባደረገች ማግስት ለ9ኛ ጊዜ መፈንቅለ መንግስት ተደርጎባታል። እነዚህን መረጃዎች በዝርዝር አስደምጣችኋለሁ። ቻናሌ ላይክና ሰብስክራይብ ማድረግ እንዳትረሱ። አብራችሁን ቆዩ። ከሁለት ሳምንት በፊት በጂንካ እንደተገኘ ከተነገረው የማርበርግ ቫይረስ ተጠቂ ጋር ንክኪ እንደነበረው የተገለጸ ግለሰብ በሐዋሳ ከተማ ክትትል ሲደረግለት ቆይቶ በዛሬው ዕለት ህይወቱ ማለፉን ስማቸው እንዲገለጽ ያልፈለጉ አንድ የጤና ባለሙያ የሐዋሳ ከተማ ነዋሪ ለቲክቫ ኢትዮጵያ መናገራቸው ነው የተገለጸው። በዛሬው ዕለት የጤና ሚኒስቴር ያወጣው መግለጫ ሀገራዊ አሃዞችን የያዘ ስለ በሽታው ጥቅል መረጃ እንጂ በሐዋሳ ከተማ ህይወቱ ስላለፈው ሰው ግልጽ የተብራራ መረጃ አይደለም የሚሉት አስተያየት ሰጪዎቹም ከሟቹና ከበሽታው ስርጭት ጋር በተያያዘ በተለያዩ ማህበራዊ ሚዲያዎች የሚሰራጩ መረጃዎች ስጋት ፈጥሮብናል ሲሉም ገልጸዋል። ከጉዳዩ ጋር በተያያዘ ግልጽና የተብራራ መረጃ ሊደርሰን ይገባል ማለታቸውም ነው የተነገረው። የጤና ባለሙያው የሐዋሳ ከተማ ጤና መምሪያ እንዲሁም የሲዳማ ክልል ህብረተሰብ ጤና ኢንስቲትዩት በዚህ በኩል ሚናቸው ሊወጡ እንደሚገባም ነው የተገለጸው። ቲክቫ ኢትዮጵያ ሞት ተከሰተ ከተባለበት ሆስፒታል ጨምሮ ከሲዳማ ክልል ህብረተሰብ ጤና ኢንስቲትዩት በጉዳዩ ዙሪያ ማብራሪያ ለማግኘት ባደረገው ጥረት ከጂንካው ታማሚ ጋር ቀጥተኛ ንክኪ እንደነበረው የተገለጸ ግለሰብ መሞቱን ከጉዳዩ ጋር በተያያዘ የጤና ሚኒስቴር መግለጫ ሰጥቷል። ሌላውን ዝርዝር መረጃ መስጠት አልችልም የሚል ምላሽ መስጠቱም ነው የተነገረው። ጤና ሚኒስቴር የማርበርግ ቫይረስን አስመልክቶ በትናንትናው ዕለት ባወጣው መግለጫ ቫይረሱን የመከላከልና የመቆጣጠር ተግባራት ተጠናክረው መቀጠላቸውን በመግለጽ እስካሁን ድረስ 73 የተጠረጠሩ ሰዎች ምርመራ እየተደረገላቸው መሆኑን ከዚህም ውስጥ ከጂንካ ከተማ ህሙማን ጋር የቀጥታ ንክኪ እንዳለው በትክክል ከተደረሰበት አንድ ከሐዋሳ ከተማ ነዋሪን ጨምሮ በአጠቃላይ 11 ቫይረሱ እንደተገኘባቸው በኢትዮጵያ ህብረተሰብ ኢንስቲትዩት ሪፈረንስ ላቦራቶሪ መረጋገጡም የታወቀው። በአጠቃላይ 7 ታማሚዎች ህይወታቸው ያለፈ ሲሆን 5ቱ ደግሞ ሕክምና እየተደረገላቸው እንደሚገኝ ያስታወቀው መግለጫው እስካሁን 349 ሰዎች ንክኪ ያላቸው በመሆኑ ክትትል እየተደረገ መሆኑንና 119ኙ ደግሞ የለይቶ ማቆያ ጊዜያቸውን ማጠናቀቃቸውም ነው የተገለጸው። ወደ ሌላ የአፍሪካ መረጃ ስናልፍ የጊኒ ቢሳው ወታደሮች በአገሪቱ የፕሬዝዳንት ምርጫ ከተካሄደ ከ3 ቀናት በኋላ ፕሬዝዳንቱን በቁጥጥር ስር ውለው መላ አገሪቱን መቆጣጠራቸውን አስታውቋል። የጦር መኮንኖቹ ፕሬዝዳንት ኦማሮ ሲስኮ ኢምባሎን መያዛቸውን ያስታወቁት ረቡዕ ከሰዓት በኋላ በዋና ከተማዋ ቢሳዋ ፕሬዝዳንቱ ቤተ መንግስት ውስጥ ከባድ ተኩስ ከተሰማ በኋላ ነው። ወታደሮቹ ሁርለት የተካሄደውንና ውጤቱ ሐሙስ ይታወቃል ተብሎ እየተጠበቀ የነበረውን የምርጫ ሂደት በማገድ ሁሉንም የአገሪቱን ድንበሮች እንዲዘጉ ማድረጋቸውን አስታውቋል። የፕሬዝዳንቱ መታሰርና የወታደራዊ አመራሮች ስልጣን መያዝ የተሰማው በሀገሪቱ በተካሄደው ምርጫ ዋነኛ ተቃዋሚ ፖለቲካ ከውድድር ውጭ መደረጋቸው ከተሰማ ከ3 ቀናት በኋላ ነው። የምርጫ ውጤት ሐሙስ ይፋ ይደረጋል ተብሎ ሲጠበቅ የነበረ ቢሆንም ፕሬዝዳንት ኦማሮ ሲስኮ ኢምባሎ እንዲሁም ዋነኛ ተፎካካሪያቸው ፈርናንዶ ዲያዝም በምርጫው እንዳሸነፉም ተገልጿል። በዋና ከተማዋ የሚኖሩ የአይን እማኞች ዛሬ ከሰዓት የተኩስ ድምጽ መስማታቸውንም ነው የገለጹት። ሆኖም ግን ተኩሱ በማን እንደተጀመረና የሞቱ ሰዎች ስለመኖራቸው ግልጽ አለመሆኑም ነው የተነገረው። የፈረንሳይ የዜና ወኪል ኤኤፍፒ እንደዘገበው የተኩስ ድምጽ መሰማቱን ተከትሎ በመቶዎች የሚቆጠሩ ሰዎች በእግራቸው እንዲሁም በመኪና መሸሻቸውም ነው የገለጸው። ስልጣን የተቆጣጠሩት ወታደራዊ መኮንኖች ኋላ ላይ በአገሪቱ ቴሌቪዥን ቀርበው ስርዓት አስከባሪ ከፍተኛ ወታደራዊ እዝ የተባለ አካል ተጨማሪ መግለጫ እስኪሰጥ ድረስም አገሪቱን እንደሚመራም ማስታወቁን የተገለጸው። ፕሬዝዳንቱን በቁጥጥራቸው ስር ያዋሉት ወታደሮች በተጨማሪም ህዝቡ እንዲረጋጋም አዘዋል። ከፕሬዝዳንቱ በተጨማሪ ሌሎች ሰዎች በወታደሮች ቁጥጥር ስር ውለው እንደሆነ እስካሁን እየታወቀ ነገር የለም። ቀደም ሲል የፕሬዝዳንቱ ቃል አቀባይ የታጠቁ ሰዎች ኢላማ ያደረጉት እሁድ ዕለት የተካሄደውን ምርጫ የመራው የምርጫ ኮሚሽን መስሪያ ቤት መሆኑንና ዓላማቸውም ኮሚሽኑ የአወዛጋቢውን ምርጫ ውጤት እንዳያሳወቁ ለማድረግ ነው ተብሎ ነበር።
በወታደሮቹ ቁጥጥር ስር የዋሉት ፕሬዝዳንት ኦማሮ ሲስኮ ኢምባሎ በምርጫው ለሁለተኛ ዙር የስልጣን ዘመን የተወዳደሩ ሲሆን እርሳቸውም ሆኑ ተፎካካሪያቸው ውጤቱ ከመታወቁ በፊት አሸናፊ መሆናቸውን ገልጸው ነበር። ጊኒ ቢሳው ከቅኝ ግዛት ከወጣች በኋላ ተደጋጋሚ መፈንቅለ መንግስትና ፖለቲካ ለመረጋጋት ሲገጥማት ቆይቷል። ጊኒ ቢሳው ወደ 2 ሚሊዮን ገደማ ነዋሪዎች ያሏት ሲሆን በዓለም እጅግ ድሃ ከሆኑ ሀገራት መካከልም አንዷ ነች። ፖርቹጋል ቅኝ በተገዛቸው ጊኒ ቢሳው ከአውሮፓውያኑ 1980 ወዲህ 9 መፈንቅለ መንግስቶቹም ተካሂዶባታል። ፕሬዝዳንት ኦማሮ ሲስኮ ኢምባሎን ከስልጣን ለማውረድ 2 የመፈንቅለ መንግስት ሙከራዎች መካሄዳቸውም ነው የተነገረው። የመጨረሻው የመፈንቅለ መንግስት ሙከራ የነበረው ጥቅምት 2023 እንደነበረም የፈረንሳይ ዜና ወኪል ኤፍኤፍፒ ዘግቧል። ለዛሬ ያስኩላችሁ መረጃዎች እነዚህን ይመስላሉ። አዳዲስና ትኩስ መረጃ እንዲደርሳችሁ ቻናሌን ላይክ እና ሰብስክራይብ ማድረግ እንዳትረሱ። መልካም ቀን።